በትምህርተ መስቀል እሺ በሉ አማትቡበት። አሁን እስማ እሺ ስታማትቡ ዝም ብሎ እንደዚህ አይደረግ። በትክክል ግንባራችሁን መንካት አለባችሁ በመስቀል። አይምሮዬን ከተቆጣጠረ ሰይጣን አድነኝ ማለት በስማ። አሁን ደግሞ ልባችሁን በወልድ በግራ ያለውንም አርቅልኝ። እሺ በመንፈስ ቅዱስ በቀኝ ያለውን ደግሞ አርቅልኝ። አሐዱ አምላክ አሜን። እሺ አሐዱ አምላክ አሜን አላለ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት በቃ ይችን ቃል ብቻ ነው የምነግራችሁ። ምንድነው ቅድስት ሥላሴ ማለት? ይችን ብቻ ስትጸልዩ እንድትሰሟት ነው። አያችሁ፣ በዚያው ብልጥነት እንዳይሆን እንጂ ቅድስት ሥላሴ የምትል ቃል ባነስ ሳትሉ ስለማትሉ በጸሎት እንድታስቡ ብዬ ነው። ያው ሰው አያችሁ፣ ሰው ለራሱም ጭምር ነው የሚኖረው። ስለዚህ በቅድስት ሥላሴ ብላችሁ ሳትሉ ስለማትሉ፣ ስለዚህ በጸሎት ሳታስቡኝ አትሉም ማለት ነው። ይሄን አምናለሁ እንግዲህ። ስለዚህ በቅድስት ሥላሴ በሉ እስኪ በሉ እንጂ ቅድስት ሥላሴ ማለት ምን ማለት ነው የሚለውን በቃ አጭር ነገር ነው። ስለ ቅድስት ሥላሴ ወር ብናምር ምስጢረ ሥላሴ ብንማር አያልቅም። እኔ መናገር የፈለግኩት አንድ ጥቂቷን ነገር ነው የምነግራችሁ። ቅድስት ሥላሴ ማለት ልዩ ሶስትነት ማለት ነው። እስኪ በሉ አቤት። ልዩ ሶስትነት። ልዩ ሶስትነት ማለት ምን ማለት ነው? ልዩ ሶስትነት አሁን እግዚአብሔር አንድም ሶስትም ነው ሲባል ስለ ሃይማኖታችን ልናውቀው የሚገባን ነገር ምንድነው? ከቁጥር ሕግ መውጣት አለብን። እኛ በምናውቀው ሶስት እግዚአብሔር አይታወቅም። እኛ የምናውቀውን ሶስት በሙሉ ብንዘረዝር እግዚአብሔር እንደነዚያ አይደለም። እግዚአብሔር አንድ ነው ሲባል ደግሞ እኛ የምናውቀውን አንድ የሆነ ነገር ብንዘረዝር እግዚአብሔር እንደዚያ ያለ አንድ አይደለም። የክርስቲያን ሃይማኖት ብዙ አምላክ መደርደር መስሏቸው ወደ ክርስትና ሃይማኖት የማይመጡ ሰዎች እንቅፋት የሚሆንባቸው የእግዚአብሔርን ሶስትነት በቁጥር ሕግ ስለሚያስቡት ነው። ሶስት የሆነ ነገር ከሆነ እግዚአብሔር ሶስት አካል ካለው ሶስት አምላክ ማለት ነው ብለው ስለሚያስቡ ነው። ሶስት አምላክ ስላለው ሶስት አምላክ ስለሆነ በሶስት አምላክ አናምንም፣ ብዙ አምላክ ነው የክርስቲያኖች ብለው ስለሚያስቡ ነው። አንድ ደግሞ ብለው የሚያምኑበት ምክንያት እግዚአብሔር አንድ አካል እንደ አንድ ሰው ያለ ስለሚመስላቸው ደግሞ ያንን ይቀበላሉ። ስለዚህ የእግዚአብሔር አንድነት እኛ እንደምናውቀው አንድ አይደለም። የእግዚአብሔር ሶስትነት እኛ እንደምናውቀው ሶስት ያለ ስለ አይደለም ይባላል፣ ልዩ ሶስት ይባላል ማለት ነው። እኛ የምናውቀው ሶስት ካልተጨፈለቀ በቀር አንድ መሆን አይችልም። ሥላሴ ግን ሳይጠቀለሉ አንድ ሆነው ይኖራሉ። ልዩ ሶስት። እኛ የምናውቀው አንድ ካልተከፈለ በቀር ሶስት መሆን አይችልም፣ ወይም ካልተቆረጠ በቀር። ሥላሴ ግን ሳይከፈሉ አንድ ሆነው ይኖራል። ሳይከፈሉ አንድ ሆነው ይኖራል። ሳይጠቀለሉ ሶስት ሆነው ይኖራል። ስለዚህ ስለማይጠቀለሉ ሶስት ከሆኑ ነገሮች ሁሉ ልዩ ሶስት፣ ሳይከፈሉ ሶስት መሆን ስለሚችሉ የማይከፈሉ ልዩ አንድ። ስለዚህ እግዚአብሔር ልዩ አንድ ነው፣ ልዩ ሶስት ነው ማለታችን። ስለዚህ እንዲህ ብሎ ይናገራል፣ ሰማይ ከምድር እንደሚርቅ እንዲሁ ከሐሳባችሁ ሐሳቤ ከሐሳባችሁ ይርቃል ይላል ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር፣ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እንዲሁ ይርቃል። ቅዱስ ጳውሎስ ከክርስቶስ መስቀል የወጡትን ሰዎች ሲወቅሳቸው ፊልጵስዩስ ምዕራፍ 3 ላይ ሲናገር ሐሳባቸው ምድራዊ ነው ብሎ ይናገራል። በምድር ሐሳብ የእግዚአብሔር ሐሳብ አይታወቅም። የእግዚአብሔር ሐሳብ የሚታወቀው በእግዚአብሔር ነው። የሃይማኖት ዕውቀት ከእግዚአብሔር በእግዚአብሔር ወደ እግዚአብሔር የሚያደርስ ነው ይላሉ ሊቃውንት። እንዲያውም ምን ይላሉ አባቶቻችን? ጌታችን ኢየሱስ ክርስቶስ ሲናገር ምንድን ነው? እኔ መንገድ ነኝ ብሏል። እኔ ምንድን ነኝ ያለው? እኔ መንገድ ነኝ። ምን ማለት ነው ብለው ሲናገሩ ሊቃውንት ይህን ሲተረጉምናሉ እግዚአብሔር የሚታወቀው በእግዚአብሔር ነው ማለቱ ነው ይላል። እግዚአብሔር በማን ይታወቃል? እግዚአብሔር በማን ይታወቃል? በእግዚአብሔር። ስለ እግዚአብሔር ከተናገረው ውጪ ማወቅ አይቻልም። እግዚአብሔርን ለማወቅም እግዚአብሔር ያስፈልጋል። በእግዚአብሔር መሪነት፣ በእግዚአብሔር ንጹሕ ልቡና ሰጭነት፣
በእግዚአብሔር ጥበብ ገላጭነት እግዚአብሔር ይታወቃል። ወደ እኔ ለመድረስም እኔው ነኝ የማደርሳችሁ ማለት ነው። ይህንን ራሱ ሲናገር ልንገራችሁ። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር እንዲሁ ላይ ይናገራል። እንዲህ አለ፣ አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ። አብን ከወልድ በቀር የሚያውቀው የለም፣ ወልድን ከአብ በቀር የሚያውቀው የለም። ወለዘፈቀደ ወልድ ይካስት ሎቱ። ነገር ግን አብና ወልድ መንፈስ ቅዱስ እርስ በርሳቸው ብቻ ተዋውቀውበት የሚኖሩትን የነሱን የህላዌ ምስጢር ያናዋር ምስጢር ወልድ ለፈቀደው ይገልጥለታል። ለፈቀደው ማለት እሱ ለወደደው ከሰጠ እሱ ካልፈቀደ አላገኘውም ማለት ነው ወይ? ማለት እሱ የሚፈቅደው ፈቃዱን ለመቀበል ለተዘጋጁ ሰዎች ነው። ሰው ልቡን በከፈተ መጠን እግዚአብሔር የምስጢር በር ይከፍታል። ሰው ልቡን በዘጋ መጠን እግዚአብሔር የምስጢር በርን ይዘጋበታል ማለት ነው። ምስጢር መንፈስ ለመንፈሳውያን ይገለጣል። እግዚአብሔር መንፈስ ነው። እስመ እግዚአብሔር መንፈስ ውእቱ እንዳለ ራሱ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ስለሆነ ስጋ ለሆኑ ሰዎች የእግዚአብሔር ነገር አይገለጥም። እግዚአብሔር ሰማያዊ ስለሆነ ምድራዊ ለሆኑ ሰዎች አይገለጥላቸውም። መንፈስ የሆነውን እግዚአብሔር በመንፈስ ይታወቃል። መንፈሳዊነት ለእግዚአብሔር እውቀት አስፈላጊ ነው። ስለ እግዚአብሔር ወደ እግዚአብሔር የሚያደርስ መንገድ ነው ይባላል። እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እግዚአብሔር ወደ ራሱ የምንሄድበት መነሻችን ነው። እማረ እግዚአብሔር ይጸንዕ ኅብረቱ ለሰብእ እንዲል ቅዱስ ዳዊት የሰው ጎዳናው ከእግዚአብሔር ከተነሳ ይቀናል ብሎ እንደተናገረ እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እኔ መንገድ ነኝ ብሎ እንደተናገረ እግዚአብሔር መጨረሻ የምንደርስበትም ሀገራችን ነው። እስመ ዘባቤሁ የዐርፍ ነጽሮተ ኩሉ ነባብያን። የነባብያን የሰዎችና የመላእክት እውቀት የሚያበቃው እሱን በማየት ነው ይላል አረጋዊ መንፈሳዊ። እሱን በማየት የሰው እውቀት ይፈጸማል። እሱን በማወቅ የሰው እውቀት ያልቃል። እሱን ባለማወቅ የሰው እውቀት ያልቃል። እሱን ባለማወቅ እግዚአብሔርን ሳናውቀው ስናውቀው እንኖራለን። እያወቅነውም ላናውቀው እንኖራለን። የፈቀደውን ያህል እናውቀዋለን፣ ያልፈቀደውን አናውቀውም። ራሱ ብቻ የሚያውቀውን ለራሱ እንተውለታለን። በብሉይ ኪዳንም በመጽሐፍ እንደሰማነው ተደጋጋሚም ሰምታችሁት ይሆናል ይሄን ቃል። እኔም እዚህ ቦታ ላይ ስናገረው አስታውሳለሁ። በብሉይ ኪዳን በጉ መስዋዕት ሲቀርብ እስራኤል በጉን እንዲበሉ ከታዘዙ በኋላ የበጉን ስጋ ከበላችሁ በኋላ አታሳድሩት፣ እስከምትጠግቡ ብሉ፣ የተረፈውን ግን በእሳት አቃጥሉት ተብሎ ተነግሯል። ታዘዋል እስራኤል። በኦሪት ዘሌዋውያን ላይ ያለ ዘጸአት ላይም ይሄ ተነግሯል። ለሙሴ ታዟል። በጉን በልታችሁ የመስዋዕት በግ የተረፈውን በእሳት አቃጥሉ። ያወቃችሁትን ያህል አውቃችሁ ከሃይማኖት የተረፋችሁን የተማራችሁትን ተምራችሁ የቀረውን እግዚአብሔር ያውቃል በሉ። እግዚአብሔር ያውቃል በሉ። የእውቀት መጨረሻው ምንድነው ሊባሉ ሊቃውንቱ አንተ ራስህን ታውቃለህ ነው ይላሉ። ለሊከ ትጠይቅ ርዕሰከ። እግዚአብሔርን ማን ያውቀዋል ሲባሉ ራሱን ያውቃል ብሎ ማረፍ የእውቀት መጨረሻ ይባላል ማለት። ስለዚህ ተመልከቱ፣ ስለ እግዚአብሔር አውቃለሁ እንደማለት ያለ ድፍረትም የለም። እግዚአብሔርን የማውቀው እንደ አባትነቱ አውቀዋለሁ፣ እንደ ባህሪው ግን አላውቀውም ብሎ ዝም ማለት ነው። ይሄንን ማወቅ ይገባልና እግዚአብሔር ከዚህ ዓለም አንድ ከዚህ ዓለም ሶስት ልዩ ነው። አኮ ዘንብል ሰለስቱ ከመ አብርሃም ይስሐቅ ወያዕቆብ። ሶስት ባለው ጊዜ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የምንለው አይደለም። ወይም እንደ ጳውሎስ እንደ ጢሞቴዎስ እንደ ስልዋኖስ የምንለው አይደለም። ለአብርሃም ለይስሐቅ ለያዕቆብ የአካል የስም የግብር ሶስትነት አላቸው። የባህሪ የህልውና የፈቃድ አንድነት ግን የላቸውም። ወይም ደግሞ በአንድ ዙፋን ላይ እንደተቀመጡ እንደ ሶስት ነገስታት የምንለው አይደለም። ሶስት ነገስታት በአንድ ዙፋን ተቀመጡ እንጂ አንዱ በአንዱ ውስጥ የለምና። አብ ግን ለወልድ ለመንፈስ ቅዱስ ልብ፣ ወልድ ለአብ ለመንፈስ ቅዱስ ቃል፣ መንፈስ ቅዱስ ለአብ ለወልድ እስትንፋስ ሆኗቸው አንዱ ህልው ሆኖ በሌላው አለና ከዚህ የተነሳ ከሶስት ነገስታትም የተለየ ሶስት ነው። ወይም ደግሞ ሶስት መስፈሪያ ዱቄት በአንድ ተጋግሮ አንድ ዳቦ እንደሚሆንም አይደለም። ያም ደግሞ ስንቆርሰው ስለሚቆረስ መከፈልና መጠቅለል አለበት። ሶስት ነበር፣ ስንጋግረው ተጠቀለለ፣ ስንቆርሰው ደግሞ ተከፈለ።
ለስላሴ ግን ይሄን የለባቸው ስለሆኑ ምን ብለን እናምናለን ማለት ነው? ልዩ ሶስት። ከዚህም የተለየ ለፀሐይ ሶስትነት አለ። እሳት፣ ሙቀት፣ ብርሃን ግን ደግሞ የተጠቀለለ ነው። አንድ አካል አንድ የተጠቀለለ ክብ አካል ነው ያለው። ምንም እንኳን ሶስትነት ያለው አንድ ፀሐይ በመሆኑ ሶስት አካል ያለው አንድ እግዚአብሔር ለመሆን ምሳሌ የሚሆን ቢሆንም ምሳሌ ዋናውን አካል አይገልጥምና ምሳሌ አካልን ካከለ ምሳሌ አያስፈልግም ማለት ነው። ምሳሌ ዋናውን ነገር ይመስላል እንጂ አይመስልም። ምሳሌ መምሰል የተባለ እኮ መሆን ስላልሆነ ፀሐይም መሰለች እንጂ አትሆንም። እንደ ፀሐይም አይደለም መጠቅለል አለባትም። ግን ፀሐይ የተሻለ ምሳሌ ወይም ደግሞ እንደ ባህርም አይደለም። ውከት እርጥበት አለው፣ ስፋት አለ። አንድ ባህር እንለዋለን። አብ ወልድ መንፈስ ቅዱስን አንድ አምላክ እንላለን። ከዚህም ደግሞ የተለየ ይህም መጠቅለል አለበት። ምንም እንኳን ለሶስትነቱ ለአንድነቱ ማስረጃ ቢሆን መጠቅለል አለበት። የተሻለ ምሳሌ የሚባለው የሰው ነፍስ ነው። ልብ አለው፣ ቃል አለው፣ አንድ እስትንፋስ አለው፣ አንድ ነፍስ ይባላል። አብ ወልድ መንፈስ ቅዱስ አንድ አምላክ ይባላል። ያም ሆኖ ግን አንድ ነፍስ ስለሆነች መጠቅለል አለባት። ይህም ደግሞ የቀረበ ምሳሌ ተሆኑ፣ ይሄም ደግሞ ያነሰ ነው። ስለዚህ እንዴት ነው ቢባል የሥላሴን ሶስትነት ማወቅ ስለማይቻል እኛ የምናውቀው በእምነት ብቻ ስለምናውቀው ለራሱ ትተን ልዩ ሶስት ብለን እናምናለን። እስኪ ልዩ ሶስት በሉ። ምን አላችሁኝ? እንደገና ደግሞ በሉ። ወይም ደግሞ አንድን ልብስ ሶስት ሰዎች እንደሚለብሱትም አይደል፣ እንደዚያም ደግሞ አይደል። በአንድ ጌትነት ይኖራል ማለት ጌትነት የሚባለው እንደ አንድ ልብስ ሶስት ሰዎችን ሽፍን እንደሚያደርግ አይደለም። የሶስቱ ተገናዝቦ ነው። የአብ በሌላው መኖር፣ የወልድ በሌላው መኖር፣ የመንፈስ ቅዱስ በሌላው መኖር፣ ለራሳቸው ግዛት አለመከፈሉ፣ ዘመን አለመከፈሉ፣ መንበር አለመከፈሉ፣ ዕውቀት አለመከፈሉ፣ ብርሃን አለመከፈሉ፣ ቅዳሴ አለመከፈሉ፣ ስብሐት አኮቴት አለመከፈሉ፣ ጥበብ አለመከፈሉ፣ ኃይል አለመከፈሉ፣ ዘላለማዊነት አለመከፈሉ፣ ጌትነት አለመከፈሉ፣ ስልጣን እንዲህ ያለው ሁሉ አለመከፈሉ አንድ ቢያሰኝም ግን አንድ ስንል ግን አንድ ልብስ እንደሚለብሱ ሶስት ሰዎች ማለታችን አይደለም። ወይም በአንድ ምስማር እንደተያያዙ ሶስት እንጨቶች ማለት አይደለም። ወይም በአንድ ገመድ እንደተሳሰሩ ሶስት ሰዎች ማለት አይደለም። ከዚህ ሁሉ የተለየ ስለሆነ ልዩ ሶስት በሉ በሉ እንጂ ልዩ አንድ በሉ። ደግሞ ልዩ ሶስት ነው ግን አይካፈልም። ወይም አገዛዛቸው ይላሱ አብ ወልድ መንፈስ ቅዱስ አብ ምስራቁን ወልድ ሰሜኑን መንፈስ ቅዱስ ደግሞ የቀረውን አቅጣጫ በመግዛት አይደል። አንዱ ባለበት ዓለም አንዱ መልቶ ሲሆን አንዱ ለአንዱ ቦታ አይለቅም። አብ ባለበት ዓለም ወልድ መንፈስ ቅዱስ ሲመኑበት ለወልድ ለመንፈስ ቅዱስ ቦታ አይለቅም። ባለበት ዓለም ይመላል። ወልድ በመላበት ዓለም አብ መንፈስ ቅዱስ ሲመኑ ወልድ ለሁለቱ ቦታ አይለቅም። ባለበት ዓለም እሱ እንዳለ ሳይጨመሩ ሳይጨፈለቁ ሳያድሩ ይመሉበታል። መንፈስ ቅዱስ በመላበት ዓለም አንድ ምላት አላቸው ማለት። ስለዚህ ተመልከቱ፣ በአንድ ምላት በአንድ እውቀት በአንድ ቃል ይናገራል። ሶስት ልዩ አካል ያለው በአንድ ቃል ይናገራል ማለት ነው። ሶስት ሰዎች አለን አይደል? ሶስት ሰዎች ስንናገር አንድ አይነት ቃል ብንናገር ግን የምንናገረው ግን በስንት አፍ ነው? በሉ እንጂ ሥላሴ በአንድ ቃል ይናገራሉ የሚለውን ታውቁታላችሁ? እኔ ያላውቀው፣ እናንተ ታውቁት ከሆነ ንገሩ። እኔ ያላውቀው። ስለዚህ ይሄ ነው ልዩ አንድ። ሶስት አካል ያለው በአንድ ቃል መናገር ምን ማለት ነው? በአንድ ልብ ማሰብ ማለት ነው። አንዱ በራሱ አካል እንዳለ ለሌላው ቃል ሆኖ ከሌላው አካል መኖር። ይሄ ነው ልዩ አንድነት ያለ። በእናንተ ቃል እኔ አልናገርም፣ የእናንተ ቃል እናንተው ነው ያለ። ከተናገራችሁት በኋላ ጥሩ የሆነ የተቆረጠ ቃላችሁ ጆሮዬ ውስጥ ወርጎ ልቤ ጽፎት እንደገና መልሼ ልናገረው ይችላል። በእናንተ ምላስ በእናንተ አንደበት ግን አልናገርም። ብዙ ቃል ነው ያለ። በእናንተ ልብ ነው ያላስብ። በአብ ልብ ወልድ ያስባል፣ መንፈስ ቅዱስ ያስባል። ልዩ አንድ። በእናንተ ነፍስ ነው ያልኖረ። እኔ የምኖረው በራሴ ነፍስ ነው። በመንፈስ ቅዱስ ሕይወትነት አብ መንፈስ ቅዱስ ጸንቶ ይኖራል። ልዩ አንድ። ልዩ አንድ። በአንድ ልብ የሚያስብ ግን ሶስት አካል፣ በአንድ ቃል የሚናገር ግን ሶስት አካል፣ በአንድ እስትንፋስ ሕያው ነው የሚኖር ግን ሶስት አካል፣ አንድ ግዛት ያለው ግን ሶስት አካል፣
አንድ መንበር ያለው ግን ሶስት አካል፣ አንድ እውቀት ያለው ግን ሶስት አካል፣ አንድ ብርሃን ያለው ግን ሶስት አካል፣ አንድ ምስጋና የሚመሰገን ግን ሶስት አካል፣ አንድ ኃይል ያለው ሶስት አካል። ልዩ አንድ አትሉም እንዴ? በሉ እንጂ ልዩ አንድ በሉ። ምን አላችሁኝ? ልዩ። ስለዚህ ምን እንላለን? ቅድስት። አትመልከቱ። አንድ ስንል አልተመልከቱ። አንድ ስንል ደግሞ አለ አኮ ከማዳም ቀዳሜ ሁሉ ፍጥረት። እንደው እኮ ይገርማል። አንድ ስንለው ደግሞ እንደ አዳም አይደለም፣ አንድ ፊት ማለታችን አይደለም ማለት አንድ ስንለው አላ ተመልከቱ። በሰለስቱ ግንፃዌ ባህዱ ህላዌ በአንድ ባህሪ ሶስት አካል ነው እንጂ ሶስት ፊት ነው እንጂ ሶስት መልክ ነው እንጂ። በዚህ የተነሳ ምን እንለዋለን ይላሉ። ከዚህ የተነሳ አንድ ባለው ጊዜ እንደ አዳም አይደለም፣ ሶስት ባለው ጊዜ እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ አይደለም። ልዩ አንድ ነው፣ ልዩ ሶስት ነው። ሶስትነት ያለው አንድ፣ አንድነት ያለው ሶስት። ህቡራን እንበለተ ሌልዮ ሊሎያን እንበለተ ድምርት የማይጨፈለጉ አንድ የማይጠቀለሉ ሶስት ስለሆኑ ልዩ ሶስት እንላቸዋል። እስኪ ልዩ ሶስት በሉ ልዩ አንድ በሉ። ስለዚህ ከዚህ በኋላ ሰው ስለ ሃይማኖታችሁ ስለ ሃይማኖትን የምታምነው ማንን ነው? አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ስንት ናቸው? አብ ወልድ መንፈስ ቅዱስ አንድም ሶስት ነው። ኧረ ግራ የተጋባ እምነት ነው ሊላችሁ ይችላል። እንዴት አንድ ነገር ሶስት መሆን ይችላል ይላል። በሉ ጠይቅ። እንዴት አንድ ነገር በሉ። እሺ እኛ እኮ ነገር አላልንም። ማን ነው ይችላል ያልነው? ነገር አይችልም። አሁን አንድ ነገር ሶስት መሆን አይችልም። አንድ እግዚአብሔር ግን ሶስት መሆን ችሏል። ነገር አይችልም። ፍጥረት አይችልም። አሁን አንድ ፍጥረት ሶስት መሆን አይችልም። አንድ እግዚአብሔር ግን ሶስት ሆኖ መኖር ለሱ ይቻላል ባይዩ። አዎ ለፍጥረት አንድ አይቻልም፣ ለእግዚአብሔር አንድነት ግን ይቻላል። እንዴት ሶስት ነገር አንድ መሆን ይችላል? አዎ ሶስት ነገር አይችልም፣ ሶስት ፍጥረት አይችልም። ሶስት አካል ያለው እግዚአብሔር ግን አንድ መሆን ተችሎት ይኖራል። ለሱ ብቻ ይቻለዋል። የብቻው የሆነ ባህሪ ከሌለው እግዚአብሔር ከኛ መብለጡ በምንድን ነው? እግዚአብሔር እኔ በማውቀው ነገር ሁሉ ሰፍሬ ሰፍቼ እንደ ልብስ ከለበስኩት እግዚአብሔርን እኔ ከለካሁት ልዑል እግዚአብሔር መባሉ ምን ላይ ነው? ልዑል እግዚአብሔር ያሰኘው መንክር እግዚአብሔር ያሰኘው እኮ ከኛ አይምሮ በሆነ ውጭ በሆነ አኗዋር ስለሚኖር ነው። ልናውቀው በማንችል ባለማወቅ ተሸንፈን በምንኖርበት እውቀት ስለሚኖር ነው። እግዚአብሔር ልዩ ሶስት ልዩ አንድ ልዩ ሶስት የሆነ እግዚአብሔር ሁላችንም ይጠብቃል። አሜን በሉ። እስቲ ቅድስት ሥላሴ በሉ። ደግሞ ምን አላችሁ? ቅድስት ማለት ጽኑ። እስኪ ጽኑ በሉ። ልዩ፣ ክቡር፣ ንጹህ። ስለዚህ ቅዱስ እግዚአብሔር ቅድስት ሥላሴ ስንል ማለት ነው ንጹህ ሥላሴ። እስኪ ንጹህ ሥላሴ በሉ። ጽኑ ሥላሴ፣ ክቡር ሥላሴ፣ ከዚያስ ልዩ ሥላሴ በሉ እንጂ። ልዩ ሥላሴ ከሶስት ከተመልከቱ ከአጋንንት ከአማልክት የተለየ ልዩ ሶስት የምንለው ነኪር እማማልክት ሐሰት ከሐሰት አማልክት የተለየ በእውነት የሚመለክ በእውነት ሊመለክ የሚገባው ስለሆነ ምን ይባላል? የተለየ ንጹህ በእውነት ይገባዋል። ለሱ ጽኑ መሆን ይገባዋል። ሰውን ይላሉ አባቶቻችን ኃያል ቢሉት ሲደክም ይገኛል ይላሉ አባቶቻችን። ንጹህ ሲሉት ሲረክስ ይገኛል። አዋቂ ቢሉት ሲደነቁር ይገኛል። ባለጤና ቢሉት ሲደክም ይገኛል። ውብ ቢሉት ሲጎሰቁል ይገኛል። እግዚአብሔር ግን ያው እግዚአብሔር ስለሆነ ምን ይባላል? ጽኑ ይባላል። የማይለወጥ ማለት። ስለዚህ ቅዱስ ዳዊት ይሄንን በምን ቃል እንደገለጠው ታውቃላችሁ? አንተ ክመ አንተ ግን ያው አንተ ነህ በሉ እስኪ። አንተ ግን በሉ እንጂ። እኔ አሁን ትናንት የሆነ ሰውዬ ነኝ፣ ዛሬ ደግሞ ሌላ ሰውዬ፣ ቀጥዬ ደግሞ ምን ደግሞ አሁን ለምሳሌ አባሪ ኋላ ዳባ ሆን እንደሆነ የሚያውቀው እግዚአብሔር ነው። ምን ደግሞ ሰው እኮ ይገርማል። ሰው ይተዋወጣል ማለት ማለዳ መልአክ ማታ ሰይጣን እንሆናለን። ማለዳ ሰው ማታ ውሻ እንሆናለን። እባብ እንሆናለን። ሰው እንነድፋለን። ሰው ይለወጣል። ሰው አይመስገን እኮ የተባለ ስለዚህ ነው። ተመስግኖ እንደ ተመሰገነው ሳይሆን ስለሚገኝ ማለት ስለሚገኝ
ሰኞ አመስግነ ነው ማክሰኞ ሌላ ሆኖ ስለምናገኝ ባለጸግነቱ በሚበልጥ ባለጸጋ ይተካል። ኃይሉ በሚበልጥ ኃያል ይተካል። እውቀቱ በሚበልጥ ሊቅ ይተካል። ውበቱ በሚበልጥ ውብ ይተካል። አሁን ለምሳሌ ልብስ አይገርማችሁ? የዛሬ 5 ዓመት የሚደነቅ ልብስ ዛሬ ይደነቃል ነው ይደነቃል? እስኪ ንገሩኝ። አሁን ለምሳሌ የወንዶችን ሱሪ ልንገራችሁ። ለምሳሌ የሆነ ጊዜ እስከ እግር ድረስ ኪስ የሆነ ሱሪ ነበር ወጣቱ የሚለብሰው፣ ዝም ብሎ በቃ ኪስ፣ አንዳንድ ፖርሳ የሚያህል ኪስ ያለው። ከዛ ደግሞ ጂንስ ሱሪ ደግሞ እንዲያ ብሎ ደግሞ መጣ። ከዛ ደግሞ ሰፋ ያለ ምን ሆነ ደግሞ እዚህ ላይ ጉልበት ላይ አንቆ የሚጥል ለጠላት የሚያጋልጥ፣ አታች ደግሞ ሰፋ ያለ ደግሞ መጣ። ደግሞ አሁን ደግሞ ቃሪያ ነው የምትባለው በቃ እንዲቻለች ደግሞ መጣ። ከዚያ በኋላ ተመልከቱ ምን ሆነ መሰላችሁ? በጣም እኮ ነው የሚደንቀው። ከዚያ ተመልከቱ በጣም ያስደንቅ። ከዚያ የተቀደደ ልብስ ደግሞ ፋሽን ሆነ። ሰው እንዲያው እብደት ፋሽን ያደርጋል። እናንተ ደግሞ ማምናል እገሌ አበደ ሲባል እኔ ገጠር ነው ያደኩት፣ ጨርቁን ጣለን የሚባል እገሌ አበደ ሲባል ጨርቁን ጣለን። ዛሬ ጨርቅን መጣል ፋሽን ነው። ምን ማለት መስላችሁ? አሁን እኔ የፈለግኩ ሰው አዲስ የሚለው ነገር ሁልጊዜ ይለወጣል። ስለዚህ ምን ሊቃውንት ይሄን ሲተረጉሙ ይችላል። ዘአፈቶሙ ለመላእክት ከማያውጹ መላእክትን ሁልጊዜ የሚያስመኛቸው እግዚአብሔር ነው። መላእክትን የሚያስመኛቸው እግዚአብሔር እንዴት ሁልጊዜ ይመኛል? ቆይ ሰው ያገኘውን ነገር እንዴት ይመኘዋል? ቆይ ይችን ጭራ ደስ ብትላችሁ ምንም አይደስ አይላችሁም። እናንተ ጭራ ግን እንደው ደስ ብትላችሁ ሳጥቻችሁን ትመኛታላችሁ? ንገሩኝ እስኪ። ብትወዱት ሳጥቻችሁ ትመኙታላችሁ? አትመኙት። ሰው በጣም የሚያስደንቀው ነገር ሰው ወረተኛ ነው። ያገኘውን ነገር መልሶ አይወደውም። እስኪያገኘው ነው የሚወደው። እግዚአብሔር ግን ተገንቶም ይወደዳል። ልናገኘው ፈልገነው አግኝተነውን ልናገኘው እንፈልጋለን። መላእክት ሊያመሰግኑት ፈልገው አመስግነውት ሊያመሰግኑት ይመኛል። ሊያዩት ፈልገው አይተውት ሊያዩት ይመኛል። ቀድሰውት ሊቀድሱት ይመኛሉ። ቅዱስ እግዚአብሔር ሊሉት ማለት ነው። ቀደሱት ማለት አመሰግኑት ማለት ነው። እንዴት ነው እያዩት ማየት መፈለግ? እንዴት ነው አግኝተውት ማግኘት መፈለግ? እንዴት ነው ይዘውት መያዝ መፈለግ? እንዴት ነው አብሯቸው ሆኖ እግዚአብሔር አብሮ እንዲኖር እፈልጋለሁ ማለት? እግዚአብሔር ሁልጊዜ ስለማይለወጥ ልዩ ጽኑ ይባላል። እስኪ ልዩ ጽኑ በሉ። ምን አላችሁኝ? ልዩ ጽኑ። ለምንድን ነው ልዩ ጽኑ የሆነው? ከሌላ በተገኘ ነገር የጸና ስላልሆነ፣ ጽናቱ የራሱ ስለሆነ እሱ ብቻ ጽኑ ተብሎ ይነገርለታል። ሌላው ግን በሌላ ስለሚጸና የሚያጸናው ሲለየው ጽናቱ ይቀራል፣ ይፈርሳል። ያ ልዩ ጽኑ እግዚአብሔር ልዩ ንጹህ ነው። ሰው እንደሆነ እንደ ነጭ ጨርቅ ነው ይላል። ይሄ ነጭ ነጠላ ጥቁር ቀለም ብትረጩት ይጠቁራል፣ ቀይ ቀለም ብትረጩት ምን ይላል? አቤት እንደናንተ ማለት ነው። እንደኔም ጭምር እናንተም አሁን እዚህ ሁሉም ሰው ጻድቅ ሆኗል። እግዚአብሔር የተመሰገነ። አይ ሌላ ነው ጎበዝ ነው ያለው። እንዳትገለብጡት እንደና አጀሬ ደግሞ ድናችኋል እያልኳችሁ እንደምን ይችላል። እኔ እንደዚህ አይደለም ያልኩኝ። እዚህ ውስጥ ሁሉ ሰው ጻድቅ ነው ያልኩኝ። ሁላችሁም አሁን ደግ እያሰባችሁ ነው አይደለም? እዚህም እኮ ክፉ የሚያስብ አይጠፋም ነገር። አሁን እዚህ ደግ እያሰባችሁ ነው። ሰው በጣም መልካም ነው። አሁን እንግዲህ ዘማሪው ሲዘምር ሁላችሁም ዘምራችሁ፣ ከዚያ ደግሞ እገሌ የሚባለው ሙዚቀኛ አዲስ ዘፈን አወጣ ሲባል ደግሞ መስፈን ለሰው ሁላችሁ ለነጭ ጨርቅ በሉ፣ ጥቁርም ቀለም በሉ ይስማማዋል። ለእናንተ ዘፈንም ይስማማችኋል፣ መዝሙርም ይስማማችኋል፣ ስድብም ይስማማችኋል፣ ፍቅርም ትወዳላችሁ አይደል? ጥርግርግ አድርጋችሁ ትሳደቡና እኔ እንዲያው ፍቅር እንዲኖረኝ ይፈልጋል ይደልሱ ነው። ረጎ ነው አይደለም? እናንተ ሰው መስራቅም ደስ ይለዋል፣ ደግሞ ለቤተ ክርስቲያን አስራት መስጠትም ደስ ይለዋል አይደለም? አይ አትዋሹ ብሎ መምከርም ደስ ይለዋል፣ መዋሸትም ደስ ይለዋል። ችግር የለውም ማለት መዘሞትም ደስ ይለዋል፣ ታክሊል ብናረግለትም አይደለም አይደለም? እንደሱ ነው። ሁሉም ቦታ ላይ አለው ማለት ነው። ሁሉም ቦታ እኔ አራይ ድረስ ነው በእውነት እኔ ይቅርታ አድርጉልኝ
ድንግልና የለኝም፣ ተክሊል እንዲደረግልኝ እፈልጋለሁ፣ ካለዚያ ራሴን አጠፋለሁ ያለ ልጅ አለ ሰሞኑን። አንድ ነገር ነው እንደው እኮ ወይ ወላዲታው ለምን ሲባል እናት አባቴ ምን ይለኛል፣ ጎረቤት ምን ይለኛል፣ ሁሉንም እኛ እንፈልገዋለን ማለት ለእኛ ሁሉም ይስማማል። እግዚአብሔር ግን ባህሪው አይስማማው። ለውሃ እሳትነት አይስማማው፣ ለእሳት ውሃነት አይስማማው፣ ለእግዚአብሔር ኃጢአት ጨርሶ አይስማማው።